በመጀመሪያ ያው በተረት ነው የምጀምረውና አያቴ ሲተርት የጎባጣ አሽከር አጎንብሶ ይሄዳል ይላል። ለምን ሲባል ጌታውን ለመምሰል ይል ነበርና ብዙ ጊዜ ያያዩት ያለውት ያው ከመጀመሪያ ስሰማ ጀምሮ የጎባጣ አሽከሮች አጎንብሰው እየሄዱ ነው ያያዩትና ቅድም ጀምሮ ሲወራ የነበረው እንደኔ ስስቅ ነበረ። ምክንያቱም አንደኛ አደግን ለማን ይባላል እኔ ስለምኖርበት ሀገር ነው የሚወራ የመሰለኝ መጀመሪያ እንጂ ስለ ኢትዮጵያ አልመሰለኝም። ስለፈረሱ ቤቶች ተወርተዋል። አፍርሶ ኢንዱስትሪ አልሰራም ወይ የሆነ ኢንዱስትሪ እየሰራ አይደለም ያለው መንግስት። ድጋሚ እውነት የኢትዮጵያ ህዝብ ችግሩ ይሄ ግሪን የምትሉት ይሄ ኢኮኖሚው ምናምን የሚጠይቅ ይመስላችኋል? ሰላም እኮ ነው የነሳችሁ። በሰላም ወጥቶ በሰላም መግባት አልቻለም እኮ የኢትዮጵያ ህዝብማ መረጣችሁ እኮ። ፍራሽ ነበር የሆነላችሁ አልተኛ ያላችሁት እናንተ ናችሁ። ድጋሚ ደግሞ አሁን አይናችሁን በጨዋጥባችሁ መጣችሁ እንደዚህ ሰርተን እንደዚህ አርገን ኢቭን የምታወሩት ወሬ እኔ ሁላ አይደለም ቤቱን እኔ ሁላ ይመጥነኛል ብዬ አላምንም። ሌላው ደግሞ ስለ ፋኖ ያወራህበት ነገር አለ። ያው ስምህን አልጠራም፣ ያው ትንሽ እዚህ ቤት ስለምሳተፍ እድል እንዳይሰጥ ስምህን አልጠራም። አማራ ወይ ፋኖ እየታገለ ያለው ለህልውናው ነው። በቃ መኖር ስላልቻለ ነው። ሰርቫይቫል ነው። ሰርቫይቭ ለማድረግ ነው እየታገለ ያለውና ሁሌችን የእምነት ካርድ ትስባታለ። ብዙ ቤት ሰምቻለሁ። ይሄ የሙስሊምና የኦርቶዶክሱን አማራ ክልል ላይ ከፋኖች ብነግር ሙሐቤ ፈንቴ የፋኖ አመራር ነው፣ ሙስሊም ነው። ወሎ ላይ ብትሄድ ቄስ አብደላ ያለበት ሀገር ነው። እና ይሄ ጨዋታ አማራ ክልል አይሰራም። በቃ ሌላ ካርድ ወይንም ሌላ ነገሩን ብትጫወቱት መልካም ነው። ወይንም ካድሬዎች ሲመለምሏችሁ ሲያሰለጥኗችሁ ወይ ዋይዝሊ በሆነ መልክ ቢያሰለጥኗችሁ መልካም ነው። ይሄን ሪኮመንድ ላደርግ እፈልጋለሁ። ሌላው ደግሞ የመጀመሪያው ተናጋሪ አገሪቷ በኢኮኖሚ አድጋለች አልክ። የተረዳችሁን ስንዴ እኮ የምትሸጥ ብቸኛው ሀገር እኮ ነች። ይሄ የዓለም መንግስታት ያወጣው ነው። ስንዴ ሰተናቸው አውጥተው እየሸጡ ነው ብሎ ወጥቷል። መረጃውን አመጣዋለሁ ከፈለክ። ድጋሚ የትኛው ኢኮኖሚ ነው? ከአንዴ ሁለት ጊዜ ጦርነት ውስጥ ገብተናል። እያንዳንዱ የተጀመረ እንኳን ፕሮጀክቶች እያለቁ አይደለም እየቆሙ ነው። ኢኮኖሚ ክራይሲስ ውስጥ ነው ያለ ነው። የሰው ልጅ መብላት አይችልም። የዶላር ከፍታው ጨምሯል። ሰው መኖር አልቻለም። ኑሮ ተወዶበታል። ስለየትኛው ኢትዮጵያ ነው ወይ ስለየትኛው አዲስ አበባ ነው የምትነግረኝ? እኔ አዲስ አበባ ነው እንግዲህ ተወልጄ ያደኩት አውቀዋለሁ። በእኔ ዘመን አዩት ለ6 አመታት ሀገሪቱ አስተናግዳ የማታውቀውን ግፍ አስተናግዳ የማታውቀውን ጭካኔ በእናንተ ዘመን ያየ ነው። በእኔ ዘመን ባየሁበት ዘመን ቤተክርስቲያን አነባችሁ፣ ሙስሊም አለቀሰ፣ ሼክ ተደበደበ፣ የሃይማኖት አባት ለመድፈር ሙከራ ተደረገበት። ወንድ ሆኖ በወንድ ለመድፈር ማለት ነው። የሃይማኖት አባት ሙከራ ተደረገበት። እስላም ክርስቲያኑ በአንድ ጉድጓድ ተቆፈረ፣ ተፈናቀለ፣ ህዝብ አለቀ። እንደዚህም ሆኖ አልበቃችሁም። አይናችሁን በጨዋጥባችሁ መታችሁ። ሰላም የትኛው ሰላም ነው የምትሰብከኝ? እኔ እኮ ታሪክ ሰምቼ አይደለም አይቼ ነው። ይሄ ቴክኖሎጂ ዘመን ነው። ታየዋለህ አንተም። ግን አንተ ችግሩ ምንድነው? ውሻ በበላበት ነው የሚጮኸው። ስለዚህ በበላህበት ነው የምትጮኸው። ስለሚያበላክ ነው እዚህኛ ጋር መተህ የምትጮኸው። እኔ እናንተ አንድ አይደለንም። አንተ ወይ እናት ገበያ ሄዳብ ነው፣ እኔ እናቴ ሞታብኝ ነው እዚህ ጋር መጥቼ የማወራው። ገባ? ስለዚህ ወደ ኋላ አስቡ። ሀገር ማለት ሰው ነው። ገባ? ሀገር ማለት የምታለማው ወይ የምታቆመው ግንብ አይደለም። እኔ እናንተ የምንኖርባት መሆን አለባት። ነገ ትውልድ ህፃናቶች ትምህርት ቤት የሚሄዱባት የሚቦርቁባት መሆን አለባት። እንዴት ታገቱ ተማሪዎች እኮ እስካሁን አልተመለሱም እኮ አይደል እንዴ ሴቶቹ? ስለዚህ ብዙ ነገር እና እኔ ብትችሉ እኔ ባትመጡ እንደዚህ ወክላችሁ ስትመጡ እኔ አለማፈራችሁ እኔ ለእናንተ አፍራለሁ። ስለዚህ ስላለችው ሪያሊስቲክ ሁኑ። እንዶ ካድሬዎችነትም ወይ በእውቀት ያሰልጥኗችሁ። የምታወሩት ወሬ በጣም ነው የሚያስቀው። ማለት ህፃን ልጅ እንኳን ብትነግረው የሚስቅብክ አይነት ወሬ ነው እያወራችሁ ያላችሁት። ስለ የትኛው ኢትዮጵያ ነው? ገደላችሁ። ህዝቡን እኮ ገላችሁ ጨረሳችሁት እኮ አፈናቀላችሁት። ሰልፍ ወጡ ትላለህ። ሰልፍ ወጣውን አይተናል። እኔ አዲስ አበባ ልጅ እኮ ነኝ። ተወልጄ ያደኩት አዲስ አበባ ነው። እኔም ቤተሰቦቼ እናውቀዋለን። የህዝቡን ችግር እናውቀዋለን። አዋሽ አርባ የሞላ አዲስ አበባ ልጅ አይደል እንዴ? ወጣቱን አፍሳችሁ እንደዚህ ነቃ ያለውን ተናጋሪው ሌላውን በገንዘብ ነው። በጣም ለካድሬ በጣም ታወጣላችሁ፣ ትከፍላላችሁ፣ ወጣቱን ታሳስራላችሁ።
ስለዚህ ስለ የትኛው ህዝብ ነው የምትነግረን? ሀገር ማለት እኩል እንኑርባት ነው። የእኩልነት ጥያቄ ነው የጠየቅነው። ድጋሚ ስለ ህገ መንግስት ታወራላችሁ። ስለ ክርስቲያን ታደላ አውርተሃል። ፋሺዝም ነው ያለው። የትኛው ህገ መንግስት ነው ያለው? ሰውየው ካለ መከሰስ መብት አለው እኮ የፓርላማ አባል አይደል እንዴ? ግን እናንተ ፋሺዝሞች ናችሁ፣ ጥቁር ጣሊያኖች ናችሁ። አለቀ። ፋሺዝም ነው ያለው። ምንም እንደዚህ ነው የምልህ ነገር የለም። እኔ ሴት ሆኜ ድሮ አምሽቼ ገባ ነበር። አሁን እኮ ወይ ታግቱኝ አላችሁ ብር እንዳለኝ ካወቃችሁ እያሳገታችሁ ብር ትቀበሉ አይደል እንዴ? ይሄ መንግስት ነው የሚያደርገው። ስለዚህ ህዝቡ መረጠ እንዲመራ መምራት አልቻላችሁም። በቃ ኢቭን ብዙ ጊዜ ወያኔ ነገር ኮፒ ማድረግ ትፈልጋላችሁ፣ ግን ኢቭን እንደ ወያኔ እንኳን አልሆናችሁ። አንደኛ ያልተማረ ነው የሚመራው። ሰውየው አልተማረም። ውጭ ሀገር ሲሄድ እንዳሸማቀቀል እንዳፈርን ነው። ቋንቋ እንኳን በስነ ስርዓት ራሱን ኤክስፕሌን ማድረግ የማይችል ሰውዬ ነው። ካድሬዎቹ መልምሉ ከየት እንደሚያመጣችሁ አላውቅም። መንታ ናችሁ ሁላችሁ። የምታወሩት ነገር በጣም ነው የምታስቁት። መንታ ናችሁ። ከየት እንደሚያመጣችሁ ሰብስቡ። ስለዚህ አንዳንዴ ከእውቀት ጋር ወይንም ከኤቪደንስ ጋር ብታወሩ። አሁን ስለ ካድሬ ነኝ፣ ካድሬ ተከፍሎት የሚያወራ ነው የማውቀው፣ ግን ፕራውድ ነው ካድሬ ነኝ። ካድሬ ስለማናንተ የፋኖ ካድሬ ናችሁ ስትል በጣም ነው ያሳከኝና አንዳንዴ ስላለ ነገር ብታወሩ ፊት ለፊት ስለምናየው ነገር ብትነግሩን። እኛ ታሪክ አይደለም የምንሰማው እኮ። ታሪክ እኮ ወይኔ መጽሐፍ አንብቤ አይደለም የምነግርህ፣ በቪዲዮ ማስረጃ የተደገፈ አለ። ስለ ፋኖ ብታወራ ሞከር፣ ስለ ዘመነ፣ ስለ እስክንድር በቃ የሆነ ደሰስ አደረከው። ይሄ ተራ አሉባልታ ነው። ይሄ ተራ የመንደር አሉባልታ ነው። ምክንያቱም ፋኖ ምን ማድረግ እንዳለበት ራሱ ያውቃል። ምንም ያንተን ምክር ወይንም አንድ ብልጽግናን ሪኮመንድ የሚጠይቅ አይደለም። ፋኖ በተማረ ሰው የሚመራ ነው። ባይዘው ዜኖ እንዴት ማድረግ እንዳለባቸው እራሳቸው ያውቃሉ። ብትችሉ ስለ ማህበረሰባችሁ ብትጮሁ፣ የብልጽግና በተለይ አፈቃላጤዎች ስለተወለዳችሁባት ስለ እናንተ ክልል ክርስቲያን መኖር እንደማይችል አውጥታችሁ አንዳንዴ ብትነግሩ ለህዝቡ፣ ለክርስቲያኖቹ እናንተ ክልል አንድ ክርስቲያን ቤተክርስቲያን መሄድ እንደማይችል እንደሚገደል አውጥተህ ብትናገር የዛኔ ምናልባት ፌር ነህ ልልህ እችላለሁ። ካለበለዚያ ግን ይሄ ካላችሁ ጥላቻ የተነሳ ነው። ካላችሁ ይሄ ጽንፈኝነት ስለምትጠሉት ያን ማህበረሰብ ያ ማህበረሰብ መፈጠሩ ስህተት ነው ብላችሁ ስለምታምኑ በቃ ተጠምቃችሁ ስላደጋችሁበት ካልሆነ በስተቀር የአማራው ወይንም የፋኖ ጥያቄ ሰርቫይቭ ማድረግ ነው፣ የመኖር ነው፣ የህልውና ነው። ገብቼ ልውጣ ነው፣ ወጥቼ ልታከም ነው። እኔ በሰራውባት ሀገር አንተ የምትዘርፍባት እኔ የምፈናቀልባት መሆን የለባትም። እኩል እንኑርባት ነው። ሀገሪቷ በተማረ ትመራ ነው። የእናንተ ግን ችግር ምንድነው? ያው መሀይም ስለሚመራ እውርን እየመራው ስላለ ያለው ነገር እየተደረገ ያለው ለዛ ነው። ሁሌ ደግሞ ስለ ትግራይ ታወራላችሁ። ባይዘው የተኮሰው ጁላ ነው፣ ኢታማዦሩ መርዳሳ ነው ደግሞ ሲተኩስ የነበረው ተኩሱ እያለ የሚያዘው እና ሁሌ እቺን ካርድ ለአማራ ለመስጠት የምታደርጓት ግብግብ በጣም ነው የምታስቁኝ። ለትግራይ ከአማራው በላይ አትቀርቡትም። ቢሊቭ ሚ ነው የምነግርህ። በካልቸርም በእምነትም በብዙ ነገር አትቀርቡትም ለትግራይ ከአማራው በላይ። ግን እናንተ ሁሌ የአማራውን ጦርነት ወይንም ከኢትዮጵያ ጋር የተደረገውን ጦርነት አምጥታችሁ ለአማራው ነው የምትሰጡት፣ አምጥታችሁ ለፋኖ ነው የምትሰጡት። ሁልሽም ነው ገብተሽ ስተኩሽ የነበረው። በተለይ መከላከያ ስለ መከላከያ ደግሞ ስታወራ ነበር። አንደኛው ስለ መከላከያ አወራው። እኔ የማውቀው የኢትዮጵያ መከላከያ የለም ፈርሷል። እኔ የማውቀው የአብይ አህመድ መከላከያ ነው። ምክንያቱም መከላከያ ማለት የሀገር ነው እንጂ የግለሰብ ወይንም የመንግስት አይደለም። በአሁኑ ሰዓት መከላከያን የሚያዘው ላይክ አብይ አህመድ ነው። ይደፍራሉ፣ ደፋሪ ናቸው። ኤቲክስ አልተማሩ። በገቡበት ቁጥር ሴት ይደፍራሉ፣ ወንድ ይደፍራሉ፣ ይገላሉ፣ ህፃናትን ይጨፈጭፋሉ። በመራዊ ብዙ ነገር አይተናል። ይሄ ዓለም አቀፍ እንደው ሌላውን ብትክዱት ነው የምነግራችሁ። በብዙ መልኩ አደጋ ነው እያደረሱ ያሉት እንጂ አንድ የሀገር መከላከያ ከሆነ ለሀገር ነው መቆም ያለበት። ካለበለዚያ ግን የግለሰብ ሲሆን ነው ይሄ የምታዩትን አይነት ጭካኔ፣ ደፈራ፣ ማፈናቀል ኤቭሪቲንግ የምታደርጉት ማለት ነው። ስለዚህ አሁን መሆን ያለበት ምንድነው? በቃ ስልጣን ልቀቁ። አይ ሚን ማለት